በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ባለሟሎች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ዓመታትን በወርሃት ወራትን በሳምንታት ሳምንታትን በቀናት እያፈራረቀ በቸርነቱ በምህረቱ በይቅርታው በመግቦቱ ያልተለየን ቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለሙ የተመሰገነ ይሁን። ከዚህ በመቀጠል የሰኔ 14 የዕለተ ሰንበት ግጻዊ ማለትም የዕለቱን ምስባክ ቅዱስ ወንጌልና የተነበበውን ወንጌል መነሻ በማድረግ መንፈስ ቅዱስ ለሕይወታችን የሚሰጠውን ጥቅም እንመለከታለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩና ገጹን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩት እያሳሰብኩኝ ቀጥታ ወደ ዕለቱ ምስባክ ወስዳችኋለሁ። ወበመንፈስ አዚዝ አጽንዓኒ ከመ እምሃሮሙ ለኃጥኣን ፍኖተከ ወረሲአን ይትመየጡ ሀቤከ። መዝሙረ ዳዊት መዝሙር 50 ቁጥር 12 እስከ 13። በእሽታ መንፈስ ደግፈኝ፣ ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። አጽንዓኒ ከመ እምሃሮሙ ለኃጥኣን ፍኖተከ ወረሲአን ይትመየጡ ሀቤከ። ባርክ ነገረ ዘእም ወንጌለ ዮሐንስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 1። እንዳትሰናከሉ ይህንን ተናግሬያችኋለሁ፣ ከምኩራባቸው ያወጧችኋል። ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከእናንተም ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን ከልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን ልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለምሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው። የምነግራችሁ ነገር ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለው ወስዶ ይነግራችኋል አልኩ። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። እኔ ወደ አብ ሄዳለሁና። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ከዚህ በመቀጠል የተነበበውን ወንጌል መነሻ በማድረግ መንፈስ ቅዱስ ለሕይወታችን የሚሰጠውን ጥቅም በዝርዝር እንመለከታለን። እንግዲህ መንፈስ ቅዱስ ለሕይወታችን ሕይወት ነው። ቀዳማዊ አዳምን ከፈጠረ በኋላ እግዚአብሔር ለሰዎች ሕይወትን የሰጠው እፍ በማለት በመለኮታዊ እስትንፋሱ ነበር። ሰውም ሕያው ነፍስ ያለው የሆነው በመንፈስ ቅዱስ ሕይወትነት ነው። ዘፍጥረት 2:7። ኢዮብም የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ ኢዮብ 33:4 በማለት የተናገረው ይህንኑ
ከላይ የጠቀስነውን በጥንተ ፍጥረት መንፈስ ቅዱስ ለሰው ልጅ ሕይወትን ሰጭ መሆኑን ነበር። በበደል ምክንያት የሰው ልጅ ንጻሕ ጠባይ ካደፈ በኋላ እንደገና የተጎሳቆለው መንፈሳዊ ሕይወት የታደሰው በመንፈስ ቅዱስ ነው። ከዚህ የሚከተሉት የሐዲስ ኪዳን ቃላትም ግልጽ የሚያደርጉት ይህንኑ እውነት ነው። ቅዱስ ጳውሎስ ንጻሕ ጠባያችን የታደሰው ሁለተኛ የተወለድነው በመንፈስ ቅዱስ ነው ይለናል ቲቶ 3:5 ላይ። ባለቤቱ ደግሞ በመንፈስ ቅዱስ ካልተወለድን ሕይወት እንደሌለን ተናግሮ ሁለተኛ ተወልደን ሕይወት የተላበስንበት መንፈስ ቅዱስ ነው ይለናል ዮሐንስ 3:3-8። ክርስቶስን በማመን ዳግም ተወልደንበታል። በመንፈስ ቅዱስ የክርስቶስ ቤተሰቦች ሆነናል። ይህንን በተመለከተ ሐዋርያው ቅዱስ ጳውሎስ አይሁድ ብንሆን የግሪክ ሰዎችም ብንሆን ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተነዋል አንደኛ ቆሮንቶስ 12:13 በማለት የሚገልጽልን ይህንኑ ነው። ቤተክርስቲያን በመንፈስ ቅዱስ አንድ የኢየሱስ ክርስቶስ አካል ቤተሰብ ናት። የሰው ዘር ሁሉ በክርስቶስ ካመነ ባሪያም ቢሆን ጨዋም ቢሆን ወንድም ቢሆን ሴትም ትልቅም ቢሆን ትንሽ ሁሉም በመንፈስ ቅዱስ አንድ አካል አንድ ቤተሰብ ነው። ሌላው መንፈስ ቅዱስ በሕይወታችን ይኖራል። አምነን የተቀበልነው እግዚአብሔር መንፈስ አንደኛ ቆሮንቶስ 2:2 ላይ በሕይወታችን ውስጥ ይኖራል ይላል። በውስጣችን መንፈስ እግዚአብሔር ለመኖሩ ሐዋርያው የሚከተለውን እንዲህ በማለት ጽፏል። እግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔርም መንፈስ እንዲኖርባችሁ አታውቁምን? አንደኛ ቆሮንቶስ 3:16 ላይ። ከዚህ ላይ ሐዋርያው እንደጠቆመን ሁላችን የመንፈስ ቅዱስ ማደሪያዎች ነንና ሰውነታችንን በቅድስና ልንጠብቀው እንደሚገባ ሲሆን በተጨማሪም የእግዚአብሔር መንፈስ ቅዱስ የሚኖርበት አካላችን በኃጢአት በጣዖት ብናረክሰው ብናፈርሰው እኛነታችንን በመዓት እግዚአብሔር እንደሚያፈርስ በቁጥር 16 የማስጠንቀቅ ቃል ተጽፏል። ክርስቲያን ወንድሜ፣ አባቴ፣ እናቴ፣ እህቴ ሆይ እግዚአብሔር ቤተ መቅደስ የሆነውን አካላችንን ከጣዖት፣ ከዝሙት፣ ከርኩሰት፣ ከስካር፣ ከመዳራት ጠብቀነዋልን? በውስጣችን ያደረውን መንፈስ ቅዱስን አላስመረርነውምን? እርሱ ቅዱስ መንፈስ ነውና እኛ ግን ከንቱና ርኩስ ሥራ ከሰራን መንፈስ ቅዱስ አብሮን ሊኖር አይችልም። መንፈሱን አሳድፈነዋል፣ ከማሳደፍም አልፎ አፍርሰነዋልና። ቤተ መቅደስ የተባለውን ሰውነታችንን ጠብቀን የቃሉ ቀዳሽ የመንግስቱ ወራሽ እንድንሆን አምላካችን በቸርነቱ ይርዳን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።